የምንጀምረው ከዚህ የተነሳ ነው። ጌታ ከሙታን ተለይቶ ባይነሳ ኖሮ ስብከታችን ባዶ እንደነበረ መጽሐፋችን ይናገራል። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 ላይ ክርስቶስ ከሙታን ባይነሳ ኖሮ ስብከታችን ከንቱ፣ ንግግራችን ከንቱ በማለት የሚያስቀምጠው ሐሳብ አለ። ትንሣኤ መነሳት ጌታ ሞት ለባህሪው ይስማማ አይደለም። የሞተው በስጋ ሞተ፣ ስለዚህ ግን ሕያው ሆኖ ተነሳ ብለን ይናገራል። ይሄ በአጠቃላይ ቤተክርስቲያናችን የምታስተምረው ጌታ በመቃብር ስለሌለ ልጆቿ በሙሉ በኃይልና በትንሣኤው ምስጢር በማመን ወደ ከፍታው ይሄዳል። ከዚህ መካከል የምትነገረዋ ማርያም መግደላዊት የተባለችው ሴት ናት። ማርያም መግደላዊት መጽሐፍ እንደተናገረው ወገን የሌላት፣ ዘመድ የሌላት፣ ሰው የሌላት በር የተዘጋባት ሴት ናት። እግዚአብሔር በር ከመዘጋት ሁላችን ይሰውራል። በር የተዘጋባት ሴት ናት። ግን ጌታ ስላገኛት በስምዖን ቤት ለምስክርነት ስለመጣች ጨለማ ተገን ሳያደርጋት ወደ ጌታ መቃብር ገስግሳ ሄዳለች። ምዕመናን ክርስቶስ መቃብር ጋር ለመድረስ በጣም ብዙ ትግል ነበረው። ማርያም መግደላዊት ግን ሽቱ ይዛ የከበረውን ስጦታ ይዛ ጨለማ ተገን ሳያደርጋት ወደ እግዚአብሔር ሄደች። ይሄ ማለት መኖር ካለባችሁ ከእግዚአብሔር ጋር ኑሩ፣ መብላት ካለባችሁ ከእግዚአብሔር ጋር። የዚህ ዓለም ጫጫታ ብዙ አያስጨንቅም። የዚህ ዓለም ድካም ብዙ አያደክምም። ሰው እግዚአብሔርን ካወቀ ሕይወት በጣም በደስታ ላይ ደስታ፣ በበረከት ላይ በረከት ናት። ዛሬ የተከዛችሁ እግዚአብሔር ቀና ያደርጋችኋል። ዛሬ ሐዘን፣ ዛሬ ትካዜ በሕይወታችሁ በኑሯችሁ የገጠመ እግዚአብሔር ሲመጣ ነገር ታሪክ ሆኖ ይለወጣል። ስለዚህ ማርያም መግደላዊት ማንም ሳያሸንፋት ጨለማን አሸንፋ ወደ ጌታ መጣች። ስታየው የጌታ መቃብር ባዶ ነው። ወደዚህ ተስፋ ቆርጣ አንድ የአትክልትን ጠባቂ እባክህን መምህሬን የወሰደው ማን ነው? ጌታ ወዴት ነው ያለው ብላ ፈለገችው። ደስ ይበላችሁ፣ የምናመልከው አምላክ በመቃብር የለም። የምንጠራው ጌታ በሙታን መንደር የለም። ምንድን ያለው መጽሐፋችን ግን ልክ ተስፋ ቆርጣ ስትሄድ እግዚአብሔር ጠራት ይላል። የፈለግኩት ሐሳብ በነገራችሁ ላይ ተስፋ አትቁረጡ፣ በዛሬያችሁ ላይ ተስፋ አትቁረጡ። በጣም ብዙ ተስፋ የሚያስቆርጡ ከሰዎችም ከሰይጣንም ወደ ሕይወታችን ሊመጣ ይችላል። የኔም የናንተም ተስፋ በማን እጅ ላይ ነው? እግዚአብሔር እጅ ላይ ነው። በዚህ ሰው ያለ በረከት ያለ ተስፋ ከፊት ለፊቱ ሲገጥመው ጨለማ የሚባለውን ማሸነፍ የሚቻለው እግዚአብሔርን ተስፋ አድርጎ ሲኖር። ወገኖቼ ሰው የዘጋውን እግዚአብሔር ይከፍተዋል። ስለዚህ በዘመናችሁ ማንም ላይ እንዳትመኩ፣ ማንም ላይ እንዳትደገፉ። እንኳን እኛን አይደለም እውር አሞራን የሚቀልብ አባት አለን። ክብር ምስጋና ለስሙ ይሁን። ምን እበላለሁ ብላችሁ እንዳትጨነቁ፣ ምን እጠጣለሁ ብላችሁ እንዳትጨነቁ። የጠራችሁት እግዚአብሔር ታላቅ ነው። ለእናንተ ኮከብ ቆጣሪ መጽሐፍ ገላጭ አያስፈልጋችሁ። ቀራንዮ ላይ ስጋውን የቆረሰ ደሙን ያፈሰሰ ጌታ ሁሌ ስለሚፈልጋችሁ ወደሱ መምጣት እና መጽሐፍ እንዳለው ተስፋ ቆርጣ ሄደቻል። ወገኖቼ ዛሬ ተስፋ የሚያስቆርጣችሁ በሕይወታችኋል። የኔ ነገር አለቃ በቃ ብላችሁ ተስፋ ትቆርጣላችሁ። እግዚአብሔር 4 ነጥብ 2 ነጥብ አድርጎ ስራ መስራት ይችላል። ከዚህ በኋላ ነው ተስፋ ቆርጣ ስትሄድ ጠራት ይላል። እግዚአብሔር ከኃጢአት ከበደል መንደር ሁላችን ይጠራል። ሲጠራት ድምፁን ታውቋለች። መጽሐፍ ቅዱስ እንደተናገረው በጎቼ ድምፄን ያውቁታል እንዳለው እውነት ነው። የበጎች እረኛ እሱ ነውና ማርያም ብሎ ሲጠራት ረቡኒ አለችው። ቅድም እንደሰማችሁት ትርጓሜው መምህር ሆይ ማለት ነው። የሚጠራን መምህራችን ከሞት መንደር፣ የሚጠራን መምህራችን ሊያስተምረን፣ የሚጠራን መምህራችን ቀና ብለን እንድንሄድ ነው። ምክንያቱም እኔ ባዶ ነኝ አንተ ቀና አድርገኝ ብሉት። እኔ ከንቱ ነኝ አንተ እንደገና አፍርሰህ ስራኝ። እኔ ሰው የለኝም ጌታ ሆይ አንተ ግን ልደገፍህ ወደ አንተ ልቅረብ በሉት። ይሄ ዘመን በጣም ተስፋ ብዙዎችን ተስፋ የሚያስቆርጥ ዘመን። ክርስቲያን ግን በተስፋ መቁረጥ ውስጥ መኖር የለበትም። እግዚአብሔር ነው ከሰማይ እንጀራ ቆርሶ የሚሰጥ፣ ስሙ ይክበር ይመስገን። እግዚአብሔር ነው የሚመግብ፣ እግዚአብሔር ነው የሚያኖር፣ እግዚአብሔር ነው ተስፋ የሚሆን። የኔም የእናንተም ሕይወት
የሰው መዳፍ ላይ ያልተሰራ ቀራንዮ በእጆቹ መዳፍ በተወጋው ጎኑ እኔና እናንተ አለ። ስለዚህ በአንዳች ጉዳይ ተስፋ እንዳትቆርጡ ማርያምን ተመልከቷል። ወዲያውኑ መምህር ሆይ ብላ የልቧን ሐሳብ ገለጸች። ይሄ የደስታ ቀን እንዳትነኪ ብሎ ምን አላት? ተናገራት። ዛሬ ግን ቶማስን ያ ዲዲሞስ ቶማስ ማነህ ብሎ ጠየቀው ይላል። ቶማስ በሚደንቅ ሁኔታ ወደ ጌታ ቀርቦ እጁን ሲነካው ጎኑ ጋር ሲከት እጁ ተኮማተረ። መምህር ሆይ ጌታ ሆይ ብሎ ጮኸ ይላል። በመከራ ቀን ብቻ አይደለም እግዚአብሔርን መጥራት ያለባት። ስትደሰቱ እግዚአብሔርን ጥሩት፣ ስታዝኑ እግዚአብሔርን ጥሩት። ጨለማ ከሱ ጋር ብርሃን፣ ሞት ከሱ ጋር ሕይወት ነው። ብቸኝነት ከሱ ጋር ሕይወት ነው። ጭው ባለ በረሃ ውስጥ ወዳጅ የሆነን እግዚአብሔር፣ ሰው በሌለበት ሰው የሚያደርግ የሚያከብር እግዚአብሔር። ስለዚህ የኔንም የእናንተን ሕይወት የሰው መዳፍ ላይ ሳይሆን እግዚአብሔር እጁ መዳፍ ላይ ነውና መጽሐፍ እንደተናገረው ዛቲ ዕለት ቅድም ምስባኩን እንደሰማችሁት ይቺ ዕለት ታላቅ ናት። እግዚአብሔር የሰራት ዕለት ናት። እግዚአብሔር ለኔና ለእናንተ የሰራት ዕለት ታላቅ ናት። ስሙ ብሩክ ይሁን። እግዚአብሔር ይመስገን።